ለአንድ ቪዲዮ መሰረታዊ ነገር ነው ብዬ የማስበው አንደኛው ቮይስ ሪከርዲንግ ነው። ስለዚህ ደግሞ ድምጻችሁ ካላማረ ቪዲዮ እንዳለቁ። ምክንያቱም ድምጻችሁ ጥራት ከሌለው ምኑን ይላችሁ ደፋሮች። ነገር ግን ካሁን በኋላ እንዳያሳስባችሁ እኔ እንዴት ሪከርድ እንደማደርግና የሚረብሹኝን ድምጾች እንዴት ድምጥማጣቸውን እንደማጠፋው ጥግ ድረስ አሳያችኋለሁ። የቪዲዮ መሃል ወይም መጨረሻ ላይ እኔ ለሪከርዲንግ የምጠቀምበትን አፕ ጠቁማችኋለሁ። ስለዚህ ሙሉ ቪዲዮውን ተመልከቱት። እንጀምር። ፈርስት ሁላችሁም ስልካችሁን ያዙ። ያዛችሁ? በጣም ጥሩ። ጸጥ ያለ ቦታ ካገኛችሁ በኋላ ቀጥታ ወደ መቅዳት እንሄዳለን። ሪከርድ የሚለውን በተን ከመንካታችሁ በፊት አደራ ተሸማቃችሁ ሪከርድ እንዳታደርጉ። ምን አገባው ፈታ ብላችሁ በኮንፊደንስ አወሩ። በመጀመሪያ ሪከርድ ወደምናደርግበት አፕ እንሄዳለን። ከዚያ ስክሪፕታችንን አዘጋጀው። ካላዘጋጃችሁም ትችላላችሁ። ዋናው ጥሩ ቮይስ ሪከርዲንግ ማድረግ ስለሆነ የሚቀላችሁን እናንተ ታውቃላችሁ። እኔ ስክሪፕቴን አወጣለሁ። እኔም እስካሁን ሰብስክራይብ አላደረጋችሁም? ምን በእኛላ ሰብስክራይብ አድርጋለሁ ወይ? በሉ አሁን ነው አድርጉ። እስከሚነገራችሁ ማጠብቁ። ምን ላይ ነበር? ስክሪፕታችሁን ካዘጋጃችሁ በኋላ ፈታ ብላችሁ ድምጻችሁን ትንሽ ከፍ አድርጋችሁ ሪከርድ አድርጉ። ልክ እንደዚህ ማለት ነው። ሰላም እንደምን አላችሁልኝ? እኔ ያለሁላችሁ በዚህ ቻናል ስለ ዩቲዩብ ቲፖች እና ሌሎችም የምንማማርበት ቻናል ነው። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። እስኪ እንስማው። ሰላም እንደምን አላችሁልኝ? እኔ ያለሁላችሁ በዚህ ቻናል ስለ ዩቲዩብ ቲፖች እና ሌሎችም የምንማማርበት ቻናል ነው። እንደሰማችሁት በጣም ባክግራውንድ ላይ ያለ ኮተት ልነግራችሁ አልችልም። እጅግ በጣም ግልጽ ነው። ታዲያ እንዴት ነው የምናጠፋው? ዋና ጥያቄ። ስልካችሁ ላይ ያለውን የትኛውንም ብሮዘር ተጠቀሙ። እኔ በጎግል ክሮም አሳያችሁ። አፕሊኬሽናችንን ኦፕን እናደርጋለን። ከዛ ሰርች አይኮኑ ላይ cleanvoice.ai ብላችሁ ትጽፋላችሁ ማለት ነው። ልክ እንደዚህ ከጽፋችሁ በኋላ ክሊክ ታደርጉታላችሁ። መጀመሪያ የሚመጣላችሁን አንዴ ክሊክ ታደርጉታላችሁ። በመቀጠልም እዚህ ጋር ሳይን አፕ እንድታደርጉ ይጠይቃችኋል። ሳይን ኢን እንድታደርጉ ይጠይቃችኋል። በመቀጠልም ከዛ try it for free የሚለውን አንዴ ክሊክ ታደርጋላችሁ። እሺ ጋይስ፣ ልክ እንደዚህ ከከፈተላችሁ በኋላ ማይ ዲቫይስ የሚለውን አንዴ ክሊክ ታደርጉታላችሁ። በመቀጠልም ወደ ፋይል ያስገባችኋል። ፋይል እንድታስገቡለት ይጠይቃችኋል ማለት ነው። እዚህ ጋር እኔ አውዲዮ ነው ማለት ነው። ቅድም ሪከርድ ያደረግነውን አውዲዮ እናስገባለታለን ማለት ነው። በመቀጠልም ልክ እንደዚህ አውቶማቲካሊ ሰሌክት አድርጎልና አፕሎድ ዋን ፋይል የሚለውን እሱን አንዴ ክሊክ ታደርጉና እዚህ ጋር እናንተ የምትመርጡት ተፈለጋችሁን ክሊን ሰመራይዝ የሚል አለ፣ ክሊን አውዲዮ ኪፕ ሙዚክ የሚል አለ። ይሄንን እናንተ መምረጥ ስላላችሁ እኔ አሁን እዚህ ጋር ሪሙቭ ቮከር ኖይዝ ኢንሃንስ ኳሊቲ የተለያዩ እዚህ ጋር ጥራት ያለው እንዲያደርግልን ስለምንፈልገው ክሊን አውዲዮ ኤንድ ፊለርስ የሚለውን አለን። ከዛ ስታርት ፕሮሰስ የሚለውን ልክ እንደዚህ ከተጫንን በኋላ ፕሮሰስ አድርጎ እንደዚህ ወደ ፐርሰንት ገልጾና ያሳየናል ማለት ነው። የሚገርም አፕሊኬሽን በጣም ፋስት ነው ለአፕሎድ አድርጎ ለመጨረስ ማለት ነው። ልክ እንደዚህ አፕሎድ ካደረገላችሁ በኋላ እንደዚህ አድርጎ ፕሮሰሱን ይጨርሳል። በመቀጠልም እዚህ ጋር ምን ማሰማት ተፈለጋችሁ ፕሌይ የሚለውን አይከን መስማት ትችላላችሁ ማለት ነው። በመቀጠልም ዳውንሎድ ታደርጉታላችሁ ይሄንን የሰራችሁትን ቮይስ። ልክ እንደዚህ ቮይሱን ዳውንሎድ አድርጎ ጨርሱልናል ማለት ነው። በቃ ጨርሰናል። አሁን ድምጻችንን ምን እንደሚመስል እንመልከት። ሰላም እንደምን አላችሁልኝ? እኔ ያለሁላችሁ በዚህ ቻናል ስለ ዩቲዩብ ቲፖች እና ሌሎችም የምንማማርበት ቻናል ነው። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። እንደተመለከታችሁት ማለት እንደምትሰሙት በጣም እጅግ ጥርት ያለ ድምጽ ነው የሰጠን። ስለዚህ ሁላችሁም ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ አድርጉ፣ ሰብስክራይብ እንዳትረሱ። ይመቻችሁ።